ውድ አድማጮቻችን ዛሬ ደግሞ የመጽሐፍ ቅዱስ አመጣጥ ምን እንደሚመስል በወፍ በረር ዳሰሳ እናደርጋለን። መጽሐፍ ቅዱስ በሺዎች የሚቆጠሩ ዓመታትን አልፎ ወደኛ የመጣ መጽሐፍ ነው። የእንግሊዝኛው ባይብል የሚለው ቃል ቢብሊያ ከሚለው ከግሪክ ቃል የመጣ ሲሆን ትርጉሙም መጽሐፍ ማለት ነው። እነዚህ 66 መጽሐፍት እንዲጻፉ 1500 ዓመታት በላይ ፈጅቶባቸዋል። በምስራቁ ዓለም የጽሑፍ ስራዎች ብቅ ማለት የጀመሩት በጥንት 1800 ቅድመ ክርስቶስ ልደት አካባቢ ነበር። በዛን ዘመን ሰዎች ታሪክንና መታሰቢያዎችን በፓፒረስ፣ በእንስሳት ቆዳ እንዲሁም በድንጋዮች ላይ ይቀርጹ ነበር። አንዳንድ የጥንታውያን የቅዱሳት መጻሕፍት ኮፒ በተለያዩ ሀገራት ቤተ መዛግብቶች ተቀምጠዋል። የብሉይ ኪዳን መጻሕፍትን ከዘፍጥረት እስከ ሚልክያስ ለመጨረስ 1100 ዓመታትን ፈጅቷል። የአይሁድ ቅዱሳት መጻሕፍትን ማለትም ብሉይ ኪዳንን ለመሰብሰብ ከ200 ቅድመ ክርስቶስ ልደት እስከ 100 ዓመተ ምህረት ያለውን ጊዜ ወስዷል። በጌታ እና በደቀ መዛሙርቱ ዘመን 70 ሊቃናት ወይም ሰብታጀንት የሚባለው ግሪክኛ የብሉይ መጻሕፍት ስብስብ በአጠቃላይ በተበተኑ አይሁዶች ያገለግል ነበር። ሰብታጀንት ማለት 70 ከሚለው የተወሰደ ሲሆን የትርጉሙ ስራ ላይ የተሳተፉት ሊቃውንት ቁጥራቸው 72 ስለነበረ ነው። ይሄው ነው። በ100 ዓመተ ምህረት የአይሁድ ሊቃውንት በጀምና ተሰብስበው በቅዱሳት መጻሕፍት ይጠቃለሉ ዘንድ የሚገቡ መጻሕፍት ላይ ተወያይተው አዋልድ መጻሕፍትን ሳይጨምር ቀኖናው 39 መጻሕፍትን ብቻ ያጠቃልል እንደሆነ ተስማምተውበታል። የአዲስ ኪዳን መጻሕፍት ከ100 ዓመተ ምህረት እስከ 400 ዓመተ ምህረት ሳይሰበሰቡ ለየብቻ እንደ ደብዳቤ ያገለግሉ ነበር። በ367 ዓመተ ምህረት የአሌክሳንድሪያ ቢሾፕ አትናቴዎስ የክርስቲያን ቀኖና 27ቱን መጻሕፍት እንደሚሆን የሚገልጽ ዝርዝር አወጣ። የአትናቴዎስ ዝርዝር ተቀባይነትን አግኝቶ በክርስቲያኖች ዘንድ አገለገለ። በ397 ዓመተ ምህረት በካርቴጅ ጉባኤ ላይ የአትናቴዎስን ዝርዝር በማጽናት የተሰበሰቡት ሊቃውንት የመጽሐፍ ቅዱስን ቀኖና ካጸደቁ በኋላ ቀኖናውን የማያሟሉ መጻሕፍትን አስወገዱ። ቀኖናው ፍጹም በቂና የተዘጋ መሆኑን የሞንታኔስን አስተምሮ በማውገዝ አጸደቁት። ቀኖና ወይም በመጽሐፍ ቅዱስ ውስጥ የመካተት መስፈርት፣ አንደኛ የእግዚአብሔር ቃል አቀባይ የሆኑ ሰዎች፣ እነዚህም ነቢያት እና የጌታ ሕይወት ሞትና ትንሣኤ የዓይን ምስክሮች ናቸው። ሁለተኛ መጽሐፉ ከተገለጠው ከእግዚአብሔር ባህሪ፣ ጸባይ እና ስራ ጋር የሚስማማ መሆን አለበት። ጥሩ ታሪክ ኖሮት እንኳን ከተገለጠው ቃል የሚጋጭ ከሆነ በቀኖና አይካተትም። ሶስተኛ ቀኖና የእግዚአብሔር ሕዝብ መጽሐፉን እንደ እግዚአብሔር ቃል አድርገው ተቀብለውታል ወይ የሚለው ነው። የጥንት ቤተክርስቲያን በሰፊው መጽሐፉን የተቀበለች ከሆነ እና አስተምሮን በመቀበል የወሰደች እንደሆነ ይመረምራል። በ383 ዓመተ ምህረት ዴማሴስ አንደኛ በሚባል ጳጳስ ትእዛዝ ጄሮም የሚባል ሊቅ ታዋቂውን የላቲንኛ ትርጉም ሰራ። vulgate በመባል የሚታወቀውን ትርጉሙን ለመጨረስ ጄሮም የፈጀበት 27 ዓመታትን ነበር። ነገር ግን በ1456 ዓመተ ምህረት ጆሐንስ ጉተንበርግ የሚባል ማተሚያ ከተፈለሰፈ በኋላ መጽሐፍ ቅዱስ በተለያዩ ቋንቋዎች ተሰራጭቷል። ጆን ዊክሊፍ በመጽሐፍ ቅዱስን ከላቲን ወደ እንግሊዝኛ በመተርጎሙ ከሞቱ ከ40 ዓመት በኋላ አጽሙ በ1384 ዓመተ ምህረት ተቃጥሏል። የጆን ዊክሊፍ ተከታይ ጆን ሁስ መጽሐፍቱን ሲያድል ተይዞ በቁም በ1415 ዓመተ ምህረት ተቃጥሏል። በታላቁ የታድሶ ሰው በማርቲን ሉተር ዘመን ዊሊያም ቲንዳል የእንግሊዝኛ ትርጉም በመስራቱ የእንግሊዙ ንጉስ ኪንግ ጄምስ በቁም እንዲቃጠል በ1530 ፈረደበት። ዊሊያም ቲንዳልን በእሳት ውስጥ ሲቃጠል
ስለ ንጉሱ እግዚአብሔር ልቡን እንዲለውጥለት ጸለየ። ንጉሱም ጄምስ ከጊዜ በኋላ ተለውጦ ኪንግ ጄምስ በመባል የሚታወቀውን ትርጉም አስተረጎመ።